ሰላም ሰላም። እንግዲህ ከዚህ በፊት ያሳየናችሁ ቤት ዳሜጅ ሆኖ የነበረው ቤት ከዚህ ጋር ቴራዝ በትክክል ባለመሰራቱ በስፋት ባለመሰራቱ እንደምታዩት ከዚህ ጋር ውሽንፍር እየገባ ቤቱ እንዲህ ነው። ውሽንፍር እየገባ ይህንን ቤት በጣም አበላሽቶት ነበር። ስለዚህ ውሃው ይገባ የነበረው እንግዲህ በዚህ ጋር ግንባታ ላይ መጨረሻ በተለይ ፊኒሺንግ ላይ የሚሰሩ ሰዎች ኤጆች ላይ እንደዚህ ጠርዞች ላይ ትኩረት ሰጥተው ሊሰሩ ይገባል። ለምን እዚህ ጋር የመርፌ ቀዳዳ ያህል ክፍተት ካለ ውሃ ታችኛውን ቤት ዳሜጅ ነው የሚያደርገው። ስለዚህ እንዳያችሁት ብዙ ወጪ ነው ያወጡት እነዚህ ሰዎች። እኛ አሁን ያ ክፍተት የነበረውን ችግር የነበረውን በሙሉ እና ክራክ ያደረጉትን ፓርቶች እንዲህ በሚታየው ሁኔታ ሰርተነዋል። እንደዚህ ሰርተነዋል። የወተር ፕሩፊንግ ስራ እንግዲህ ውሃው እዚህ ወለል ላይ ያለው ሌላ ቻሌንጅ አለው። እሱ በሌላ ጊዜ ሰርተን እናሳያችኋለን። እዚህ ጋር እንግዲህ እዚህ ላይ አላግባብ የሚተኛ ይሄ ስሎፑን ባለመጠበቁ ውሃ እዚህ ላይ ስለሚዘገይ ሄዶ ግድግዳውን ይነካል። ግድግዳውን ሲነካ ወደ ላይ እየሳበ ይወጣና እንደዛ ያኮፈኩፍና ግድግዳውን ያበላሻል። ስለዚህ ይህንን ይመስላል። አሁን ቀጣይ ይሄ በቃ በብሩሽ ጠረግ ይደረግና በብርጭቆ ወረቀት ቀለም ይቀባል ማለት ነው። በዚህ ላይ ጨርሰናል። ዛሬ ሌላ ጊዜ እንገናኝ። መልካም ጊዜ